many negative numbers that ፖዚቲቭ ነምበሮችን እንደ ገንዘብ ማሰብ ትችላላችሁ። ኔጌቲቭ ነምበሮችን ደግሞ እንደ ዴት ማሰብ ትችላላችሁ። ስለዚህ ፖዚቲቭ ነምበሮች ከሆኑ ገንዘብ አለን ብላችሁ ማሰብ ትችላላችሁ። ኔጌቲቭ ነምበሮች ከሆኑ ደግሞ ገንዘብ አለብን ብላችሁ ማሰብ ትችላላችሁ ማለት ነው። ለምሳሌ ኤግዛምፕል let's say positive 5 per negative 5 you owe 5 per ፖዚቲቭ 5 ከሆነ 5 ብር አለኝ ብላችሁ ማሰብ ስላላችሁ ኔጌቲቭ 5 ከሆነ ደግሞ 5 ብር አለብኝ ብላችሁ ማሰብ ስላላችሁ ማለት ነው። ወደ ኤግዛምፕሉ እንሂድ። ሩል 1 የመጀመሪያው ኢንቲጀሮችን አድ ለማድረግ ህጎችን እንጠቀማለን። የመጀመሪያው ህግ ሩል 1 the same sign ሲሆኑ ነው። the same sign ማለት አንድ አይነት ምልክቶች ካሏቸው ማለት ነው። ለምሳሌ ፖዚቲቭ ሊሆኑ ይችላሉ ወይም ደግሞ ኔጌቲቭ ሊሆኑ ይችላሉ ማለት ነው። ስለዚህ እንደዚህ አይነት አንድ አይነት ሳይኖች በሚያጋጥሙን ሰዓት ቀጥታ ምንድነው የምናደርገው? አንደኛውን ሳይን እንወስድና ሁለቱም ተመሳሳይ ስለሚሆኑ አንደኛውን ሳይን እንወስድና ቁጥሮችን ደምረን ማስቀመጥ ነው ማለት ነው። ለምሳሌ the same sign add numbers and keep the sign. Example -2 plus -2 5 plus 5 they have the same sign. Here it is -2 and this is also -2, so minus the same sign, so we add numbers to end 2 plus 2 which is equal to 4, so we keep the negative sign here in both sides, so -4 will be the answer. 5 is positive and 5 is positive, so we add them together, it is 10, so the sign is it is positive, so we keep the positive sign for the number 10. ኦኬ ይሄን ቪዲዮ ፖዝ በማድረግ እነዚህን ጥያቄዎች ሞክሯቸው። ሁለተኛውና እጅግ በጣም በርካታ ተማሪዎች ከሚሸወዱባቸው የኢንቲጀር አደማመሮች መካከል አንዱ ሩል ነምበር 2 ነው። ሩል ነምበር 2 ሁለቱም ሳይኖች የተለያዩ በሚሆኑ ሰዓት የሚፈጠር ነው። ሁለቱ ሳይኖች ከተለያዩ እንዴት ነው የምንደምራቸው የሚለውን ነገር በአንድ ደቂቃ አሳያችኋለሁ። ተከታተሉ። ኤግዛምፕል ሌትስ ሴይ ኤግዛምፕል -5 plus 7 -5 plus 7 -5 ሳይኑ ኔጌቲቭ ነው፣ 7 ደግሞ ሳይኑ ፖዚቲቭ ነው። ስለዚህ መጀመሪያ ከትልቁ ቁጥር ትንሹን እንቀንሳለን። ከ7 ሲቀነስ 5 2 ይመጣልናል። ስለዚህ ቢገስት ነምበሩ 7 ነው። ስለዚህ የ7 ሳይን ደግሞ ፖዚቲቭ ስለሆነ ፖዚቲቭ ይሆናል። ስለዚህ ባንጽፎም ችግር ስለሌለው ፖዚቲቭን እናጠፋለን። መልሳችን 2 ይሆናል ማለት ነው። another example -10 plus 11 for example, the biggest number is 11 minus 10 it is 1, so
the biggest number is 11, so it is positive 1. So the answer is 1. And again, if I give you another example, minus 8 plus 7, the biggest number is 8, so 8 minus 7, it is 1. So the biggest number is 8. Its sign is negative, so we put negative here. So